እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ጥምቀት የደስታ የዝማሬና የታቦታት በዓል ነው። ዛሬ ከመጠጥ ውሃ እስከ አመጋገብ፣ ከአደጋ እስከ ስር የሰደዱ ህመሞች አያያዝ አጠር ያለ መረጃ ይዤላችሁ ቀርቤያለሁ። ለሳምንታት ስጋና የወተት ተዋጽኦችን ስንጾም ቆይተን በበዓል ዕለት በድንገት ከባድ ምግቦችን ማለትም እንደ ዶሮ ወጥ፣ ስጋ እና ቅቤ የመሳሰሉትን ስንመገብ ለሰውነታችን ትልቅ ድንገተኛ ጫና እየፈጠረልን። በመሆኑም የሰውነታችን ምግብ መፍጫ ኢንዛይሞች ስራቸውን እስኪጀምሩ ድረስ በትንሽ መጠን መጀመር ይገባል። ለዚህም ጥሩ መፍትሄ የሚሆነው እንደ እርጎ ያሉ ፕሮባዮቲክ ምግቦችን ቀድሞ በመውሰድ ሆዳችንን ለከባድ ምግብ እንዲዘጋጅ ማድረግ እንችላለን። ሌላው ነገር ደግሞ በጥምቀት በዓል አከባበር ላይ በፀሐይ ስር ረጅም ሰዓት መቆም ለሂት ስትሮክ ወይም ከፍተኛ ፀሐይ ቃጠሎ ያጋልጣል። ይህም ከሰውነታችን ፈሳሽ በማስወጣት ሰውነታችን ላይ ጫና ይፈጥራል። ይህን ለመከላከል ጥም ሳይሰማንም ቢሆን በየጊዜው ውሃ መጠጣት ይኖርብናል። ምክንያቱም የውሃ ጥም የሚሰማው ሰውነት 2% ያክል ፈሳሹን ከአታ በኋላ ነው። ከዚህም በተጨማሪም ሙቀትን የማይስቡ ቀለል ያሉ የጥጥ ልብሶችን እንደ ነጭ ነጠላ መልበስ የሰውነትን ሙቀት ለመቆጣጠር ይረዳል። ሆነው በዚህ አጋጣሚ ድንገተኛ ራስ ምታት፣ ማዞር ወይም የልብ ትርታ መጨመር ከተሰማችሁ ወዲያውኑ ጥላ ወዳለበት ቦታ በመሄድ እረፍት ማድረግ ይመከራል። በተለይም ቆየት ያሉ የደም ግፊትና የስኳር ህመም ያለባቸው ሰዎች በዚህ ወቅት የላቀ ጥንቃቄ ሊያደርጉ ይገባል። የበዓል ምግቦች አብዛኛውን ጊዜ ከፍተኛ ጨውና ስብ የሚበዛባቸው በመሆናቸው የደም ግፊትን ሊጨምሩ ይችላሉ። የስኳር ታካሚዎችም በበዓል ግርግር መሃል መድኃኒት ሰዓታቸውን እንዳይዘነጉና እንደ ጠጅና ጠላ ያሉ አልኮል ያለባቸው መጠጦች በደማቸው ውስጥ ያለውን ስኳር መጠን ሊያዛቡት እንደሚችሉ መገንዘብ አለባቸው። ከመጠን በላይ ካርቦሃይድሬት ያላቸውን እንደ ዳቦና ሩዝ ያሉ ምግቦችን በመቀነስ አትክልትና ፕሮቲን ይዘት ያላቸውን ምግቦች ላይ ማትኮር ለጤናማ በዓል አከባበር ወሳኝ ነው። በተጨማሪም የጤና ሁኔታውን የሚገልጽ ማታወቂያ ወይም ማስታወሻ በኪሶ መያዝ ድንገተኛ አደጋ ቢፈጠር ሕይወቶን ሊታደግ የሚችል የጥንቃቄ እርምጃ ነው። በሌላ በኩል በሺዎች የሚቆጠሩ ምዕመናን እንደሚገኙበት በዓል ላይ ከፍተኛ የህዝብ መጨናነቅና ፀሐይ ሙቀት መኖሩ አይቀሬ ነው። በከፍተኛ ግፊያና መጨናነቅ ውስጥ ስንሆን ሳናችን በቂ ኦክሲጅን እንዲያገኝ እጃችንን በደረታችን ላይ በማጠፍ ቦክሰኛ የመሰለ አቋም መያዝ አስፈላጊ ነው። ይህም በደረት ላይ የሚመጣውን ጫና በመቀነስ የመተንፈሻ ስፍራ ይፈጥርልናል። ከዚህም አልፎ ከፍተኛ ግፊያ ካለ ወይም ከበረታ ደግሞ ፊት ለፊት ከመታገል ይልቅ በሰያፍ አቅጣጫ ወደ ዳር በመውጣት ከጭንቀቱ ነፃ መሆን ይመከራል። በመጨረሻም በበዓሉ ስፍራ ድንገተኛ አደጋ ቢከሰት የመጀመሪያ እርዳታ ለመስጠት ዝግጁ መሆን ያስፈልጋል። አንድ ሰው ራሱን ስቶ ቢወድቅ የጤና ባለሙያ እርዳታ መጥራት፣ ቀጥሎ አደጋ የሚያስከትሉ ነገሮች መኖራቸውን ማረጋገጥ፣ ስሙን በመጥራት ወይም በማናገር እና አተነፋፈሱን በማየት ንቃቱን ማረጋገጥ፣ ጥሩ ምልክት ካላየን በእጅ የሚሰጥ ሲፒአር መሞከር፣ እንዲሁም ተጨማሪ ሰው ካገኘን እግሮቹንም ወደ ላይ ከፍ በማድረግ ደም ወደ ጭንቅላቱ እንዲሄድ ማርዳትና አየር እንዲያገኝ ቦታ መልቀቅ ተገቢ ነው። ሰውየው ሙሉ በሙሉ ካልነካ በስተቀር በአፉ ምንም አይነት ፈሳሽ ለማፍሰስ አለመሞከር። የእነዚህን ቀላል ግን ወሳኝ የሆኑ የጤና ምክሮች በመተግበር ጥምቀትን በደስታና በጤና ማሳለፍ እንችላለን። መልካም በዓል።